በእድልና በእድሜ ውስጥ ነው የሰው ልጅ ያለው። እድሜ ለምንድን ነው የምንቀንሰው ብላችሁ ጠይቃችሁ ታውቃላችሁ? አክቹአሊ የሰው ልጅ ሁሉ እድሜ አይቀንስም። እድሜ ሲቀነስባቸው የሚናደዱ ሰዎችም አሉ። ምን ይባላሉ እነዚህ ሰዎች? ልጆች ይባላሉ። በጣም ሽንታቸውን እንደውም እየጨመር እያደረጉ ነው የሚናገሩት። ስንት ዓመት ላይ ነው ሰው እድሜውን መቀነስ የሚጀምረው? ስንት ላይ ነው ሰው ልጅ ትክክለኛዋን እድሜ የሚናገረው? ስንት ቦታ ላይ ነው እናንተ ሳትጨነቁ ትክክሏን ቅጫን ምንም ሳትጨነቁ ወዲያው ከዛ ደግሞ ድንገት ስትናገሩ የምትሉት? ወይ የሆነ እናንተ ኩያ የሆነ ሰው እድሜውን ሲናገር ወይ ሃይ ስኩል የጨረሳችሁበትን ዓመት ሲናገር ወይ ስትናገር በጣም ገልበጥ አድርጋችሁ የምታዩት ስንት ዓመት ላይ? እያንዳንዱ የእድሜ ዞናችን ሊደረግበት የሚችል የራሱ ዩኒክ የሆነ ጊፍት ፓኬጅ ነው። ለምሳሌ ወጣት ሊያደርግ የሚችለው ልጅ ሊያደርግ አይችልም። ህፃን ሊያደርግ የሚችለውን አዛውንት ሊያደርግ አይችልም ወይም አያምርበትም። ዩ ኔም ኢት። ግን ሁል ጊዜ ወይ ያለፈንን ወይ ያልደረስንበትን ስንንጠራራ በጣም ትክክለኛዋን የምንኖረው 2 ወይ 3 ዓመት ላይ ነው። ልጆንን አንድ ጊዜ ትዝ ይለኛል። ሕክምና ትምህርት ቤት 3ኛ ዓመት ተማሪዎች እያለን አንድ ትልቅ ሰው በጣም እድሜያቸው የገፉ የልብ ሐኪም ነበሩና እኔ እኮ ምንድነው የሚያስቸኩላችሁ ግራጁዌት ለማድረግ ምንድነው የሚያቆጠብጣችሁ አሉ። እናንተን አይደለም ምንድነው የሚያስቸኩላችሁ? ይሁን እስኪ እንደኔ መሆን ምንድነው የሚያምረው? እንደኔ ለመሆን ነው የምትፈልጉ? አረቀስ ብላችሁ ተማሩ እናንተ ምናምን ብለው ኦፍ ኮርስ እሱ ደሞዞትን እየበሉ ምናምን ብለን እኛ ቶሎ ከሕክምና ትምህርት ቤት ወጥተን የምንፈልግ የነበረው እንደሳቸው መሆን። ስለዚህ ራስን ማኔጅ ማድረግ በሚለው ነገር ውስጥ የመጀመሪያው ነገር በራሳችን ቆዳ የእድሜ ቆዳ ውስጥ ኮምፎርታብል ሆነን እንግዲህ አይም ሹር ከዚህ ስትወጡ ሁላችሁም ቅጫን ከነወሩ እንደምትናገሩ ካልተናገራችሁ ግን ኤቭሪ ታይም ሳትናገሩ አትሊስት ለኮሚቴ አቅርቡት ነገሩን ለምንድን ነው ዛሬ የቀነስኩት። ሁለተኛው ነገር እድለኛና እድለቢስ የሚባለው ቃል አለ። በጣም ከእድል አንጻር አሁን እንደ እድለኛ የምትቆጥሯቸው ሰዎች የሉ፣ እንደ እድለቢስስ የሚያሳዝኗችሁ ሰዎች የሉ። እንደ እንትናና እንደ አንቶኒት በሆን ብለን ሁላችንን መታደል ነው እንላለን። ብዙ ተረቶችም አሉ። ከመታገል መታደል አትሩጥ። ያው አንዳንዶቹ ነገሮች ይገባኛል ለምን እንደሚባሉ፣ ግን እድልን የምናይበት ነገር ራሱ በጣም ሰፊ ነው። እዚህ ጋር ጎጆ ቤት እናያለን። ቤት ምንድን ነው? አንድ ሰው ሆምለስ ሲሉት በጣም ተናዳ not homeless I'm houseless ብሎ ተከራክሯል። እኛ ቤት አለን፣ መኖሪያ አለን። ቤት ይሄ ቤቱ ነው እንጂ የሌለን home we have a home actually በጣም ብዙ ሃውስ ያላቸው ሆምለሶች ብዙ አሉ ብሎ እንደውም ቤት ውስጥ አይኖሩበትም። ቤቱን ሰርተውት እዛ ለመጣያ ለአንዳንድ ነገሮች ነው የሚጠቀሙበት እንጂ ቤት ይሄ ቦታ የሚለውን ነገር ይሄውን አገር፣ መሬት፣ ከተማ የሚለውን ነገር አስበን እንደገና ደግሞ እኛን ብቻ የሚመለከት ቤት እኛ ማለት ትንሹ እኛ ቤተሰብ የሚለውን ነገር አሁን ለምሳሌ አያቶቻችሁ የኖሩበት ቤት ውስጥ የምትኖሩ ሰዎች እጃችሁን ያሳዩ። አያቶቻችሁ የለም ብዙ ዘመዶቻችሁን በዎኪንግ ዲስታንስ የምታገኙ ሰዎች እንደዛ መሆን አለበት እያልኩ አይደለም፣ ግን ባለፈው 40 እና 50 ዓመት ውስጥ የተፈጠሩት ይሄ ቤተሰብ ላይን የሚለው ነገር ይሄኛው ነው ኖርማል ፈልገነው ነው የመጣ ነው ወይንስ ይሄ ኖርማል አይደለም? ስትታመሙ ወይ የሆነ ነገር ሲሆን ደስ ስትሰኙ ቤተሰብ አሁን አንድ ሰርግ ሲኖር ከስንት ሀገር ሰው እንደሚመጣ እንደውም እንደንትን ሁሉ ነው የሚታየው። እንትና ከእንትና ሀገር ደውሏል፣ እንትና ደግሞ ከአውስትራሊያ ደውላል፣ ሰው ያጨበጭባል። በጣም እኮ መለቀስ ነው ያለበት ነገሩ። ኢትስ ኖት ኖርማል። ኖርማል ነው ሰልፍ ማኔጅመንት የሚለው እንዴት ነው ራሳችንን ሃንድል እያደረግን ያለ ነው ከቦታ አንፃር። እንግዲህ ከሀገር ወደ ቤት ከቤት ወደ መኝታ ስንመጣ ብዙ ሰው እንዴት እንደሚተኛ ታውቃላችሁ? ይዛል እኛ ሀገር ሰው እኮ እግዚአብሔር ለምን ድንጋይ ላይ ተኝቶ ተመስገን ብሎ ነው ማለት ሰው የእድሜውን 1/3 የሚተኛበት ነገር ከቦታ አንፃር ነው እንግዲህ ብላችሁ አሁን በጣም ይረብሻል።
አንድ ጽሁፍ ላይ ሳነብ አዲስ አበባ 80% ጌቶ ነው ከተማው። በጣም ጽሁፍ ማያስፈልግ ለነገሩ ከአስፋልት አቋርጣቸው ወደ ጓሮ መግባት ነውና ሰው እንዴት እንደሚተኛ አንድ አልጋ ላይ ስንት ሰው እንደሚተኛ በስንት አቅጣጫ እንደሚተኛ እናንተ እንጀራ ብቻ እኮ አይደለም አንሶላና ምናምን ሁሉ ይቆራረጣል። እና እንደ ሶሳይቲ አተኛኛችን ራሱ ልክ ነው ወይ ነው ምን ለማለት ነው እሱ ሰልፍ ማኔጅመንት በምንልበት ጊዜ ራሳችንን ሃንድል የምናደርግበት አዘ ሶሳይቲ አሁን አዲስ ማንነት አዲስ ማህበረሰብ ስንል ሰው የሚተኛበት ቦታ ኢምፖርታንት ነው። ሰው የሚኖርበት ቤት ኢምፖርታንት ነው። ሰው የሚኖርበት መሬት ላይ ያለው የባለቤትነትና እነዚህ ነገሮች ኢምፖርታንት ናቸው። እንደ ማህበረሰብ መታየት አለበት። ልጅ ያዘለች ሴት ናት፣ ሊስትሮ ሆና ትጠርጋለች። ሌሎች ሰዎች ደግሞ አሉ በዙሪያው። አሁን ጊዜ አለ፣ ቦታ አለ። ስለ ገንዘብም እንደገና ማሰብ ያለብን ይመስለናል። እኔ እንደውም አንዳንድ ጊዜ ሳስብ ከኮሙኒዝም በኋላ ኢትዮጵያ ውስጥ ሳናስበው የገባው አይዲዮሎጂ ግሪዲዝም ወይም ደግሞ ስግብግብነት። ብዙ ገንዘብ ስላለን አይደለም ስግብግብ የምንባለው። ብዙ ሰው አንድ ጊዜ ዩቲዩብ ላይ ታችሁ ከሆነ አንድ የኔ ቢጤ ብራቸው ዝናብ ደብድቦባቸው በጆንያ ይዘው አሁንም አለ ዩቲዩብ ላይ ከዛ ተበተነባቸውና ፖሊሶች ሰብስበው እየለቀሙላት ብዙ 10 ብር በጣም በስብሰዋል በዝናብ በመናምን እና ለምን እንደዚህ ከሚበሰብስቦት ይሄ ገንዘብ ለችግረኛ ይሰጡት ይላልክ ይላል አንደኛው ፖሊስ። ምናል ለችግረኛ እንዴት አድርጌ እኔን ገንዘብ ለችግረኛ የሚሰጠው ምን ይሁን ብዬ ነው የምሰጠው ብለው ይከራከራሉ። ልጆቻችን ላይ አሁን ስለ ገንዘብ የሞላንባቸው ነገር ልክ ነው ወይ? እንደ ሀገር ገንዘብ ላይ ያለን እይታ ግንዛቤያችን አንዱ ይሄ የጉልበትና የእውቀት ባለፈው ትንሽ አንስቼው ነበር። ገንዘብ ብዙ ጉልበት ወይ ትንሽ እውቀት ይገዛዋል። በጣም የእውቀት ማህበረሰብ እየፈጠርን ስንሄድ ገንዘብ ላይ ያለን ግንዛቤ እየጨመረ ስለሚመጣ ብዙ ገንዘብ ማግኘት ይቻላል። አንዱ ገንዘብን በእውቀት ነው በጉልበት እየገዛ ነው ያለ ነው። ገንዘብ ለጉልበት ይገዛል ወይ ማለት ጆንያ ውስጥ ሊገባ ይችላል። ግን ሪሊ ገንዘብ ምንድነው? ብሩ ነው ወይ ገንዘቡ? ገንዘቡ ጋር ምንም ችግር የለበትም። ጆንያ ውስጥ ብታስገቡት ይገባል። ምንም ብታረጉ ግን እኛ ነን አሁን ያ ነገር እኛ ጋር ነው የሚመጣው። እንደ ቦታው ሁሉ ቦታውን እኛ እንዳረግነው እንደሚሆን ሁሉ ጊዜ እኛ እንዳረግነው